بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد فإن شاء الله يا الله فكرك هنا بزيج باللجن ساعات كفيت لفيتاتشن ميقينو يهونو 10 ወሳኝ የሆኑ ሌሊቶች አሉ 10 الأواخر በመባል የሚታወቁት የረመዳን የመጨረሻ 10 ቀናቶችን በተመለከተ የተወሰኑ ነጥቦች የምናነሳ ይሆናል ማለት ነው። ጠቅለል ባለ መልኩ ይህ አሁን ያለንበት ወር የረመዳን ወር ነው። ይህ ወር ማለት የኸይር ወር ነው፣ የዒባዳ ወር ነው። የሶላት፣ የቂያም፣ የዘካ የሰደቃ ወከذلك ቁርአን የመቅራትና የዚክር የሌሎችም የመልካም ስራዎች ኸይር ነገራቶች የሚበዛበት የሆነ ወር ነው። አላህ Subhanahu Wa Ta'ala በውስጡ ብዙ መልካም ነገራቶች ለሙእሚን ባሮች የጀነት ሰበብ ይሆኑ ዘንድ አዘጋጅቷል። በዚህ ወር ውስጥ ሸይጣን ይታሰራል። ትልቁ ጠላታችን ከኸይር ስራ የሚያዘናጋን የሆነው በመልካም ስራ ላይ እንቅፋት የሚሆንብን የሆነው ሸይጣን የሚታሰርበት የሆነ ወር ነው። የጀነት በሮች ክፍት የሚሆኑበት፣ የጀሃነም በሮች የሚዘጉበት ወከذلك አላህ Subhanahu Wa Ta'ala የሰራውን መልካም ስራ በብዙ እጥፍ ድርብ የሚከፍልበት መልካም ስራችን ወከذلك ዱዓችን አላህ ከሌላው ጊዜ በላይ የበለጠ የሚቀበልበት የሆነ መልካም ወር ነው ማለት ነው። ስለዚህ ይህንን ወር ልንጠቀምበት ይገባል። የዚህ ወር እያንዳንዱ ደቂቃ፣ እያንዳንዱ ሰዓት፣ እያንዳንዱ ነገር ውድ ነው። ይህንን ውድ የሆነውን ነገር ውድነቱን አውቀን ተገንዝበን በትክክል አላህ Subhanahu Wa Ta'ala በፈለገው መልኩ መልእክተኛ አለይሂ ሰላቱ ወሰላም ባዘዙበት በሆነው መንገድ ልንጠቀምበት ይገባል ማለት ነው። ስለዚህ እነዚህ 10 ቀናቶች 10 الأواخر ተብለው የሚጠሩት ከረመዳን መጨረሻ ላይ ማለት ነው የሚገኙ የሆኑ 10 ውድ ሌሊቶች አሉ። እነዚህ ሌሊቶች ረመዳን ውስጥ መጨረሻው ላይ ከመጀመሪያው ከመሃሉ የበለጡ ትልቅ ቦታ የሚሰጣቸው ናቸው። በውስጡ አላህ Subhanahu Wa Ta'ala ብዙ ኸሳኢሶች ብዙ የተለዩ ነገራቶች ያደረገባቸው የሆኑ ሌሊቶች ናቸው። ከነዚህ መለያዎቻቸው ውስጥ ነብዩ አለይሂ ሰላቱ ወሰላም ካነ يجتهد بالعمل فيها اكثر من غيرها ከሌላው በበለጠ የአላህ መልእክተኛ አለይሂ ሰላቱ ወሰላም እነዚህ የመጨረሻዎቹ የረመዳን 10 ሌሊቶች ላይ በጣም ጥረት ያደርጉ ነበር። ቁርአን በመቅራት ዚክር በመዘከር ኢዕቲካፍ በመግባት ወከذلك التفرغ للصلاه والذكر የተለያዩ ዒባዳዎች ብቻቸውን ተነጥለው ለዚያ ነገር ብቻቸው የሆኑ የአላህ መልእክተኛ አለይሂ ሰላቱ ወሰላም በጣም ይታገሉ ነበር። ይህንን በተመለከተ እናታችን አይሻ ረዲየላሁ ዐንሃ أن النبي صلى الله عليه وسلم كان يجتهد في العشر الأواخر ما لا يجتهد في غيره الله ملكتنيا 10 الأواخر يا رمضان የመጨረሻዎቹ 10 ሌሊቶች ላይ በጣም ይታገሉ ነበር፣ ጥረት ያደርጉ ነበር። ما لا يجتهد في غيره በሌሎቹ ሌሊቶች ላይ የማያደርጉትን የሆነውን ጥረት ማለት ነው። በጣም ጥረት ያደርጉ ነበር፣ ምክንያቱም የረመዳን መቋጫ ናቸው። ስለዚህ انما الاعمال بالخواتم መልካም ስራ አጨራረሱ ይወስነዋል። ስለዚህ ረመዳናችን በመልካም ያልቅ ዘንዳ በመልካም ነገር ፍጻሜ ይሆን ዘንዳ በጣም ጥረት ያደርጉ ነበር። ስለዚህ እኛም ይሄንን የመልእክተኛው አለይሂ ሰላቱ ወሰላም ተአሲ የሳቸውን መንገድ በመከተል እነዚህ ቀጣይ የሚመጡ ሌሊቶች ማለት ነው ህያው ልናደርግ በዒባዳ ጂሃድ ልናደርግ ይገባል ማለት ነው። ሌላም ሶሒሐይን ላይ ባለ ዘገባ ከእናታችን አይሻ የተላለፈ قالت ምን ትላለች? كان النبي صلى الله عليه وسلم اذا دخل العشر شد مئزره واحيا ليله وايقظ اهله يا الله መልእክተኛ 10ቱ የረመዳን የመጨረሻው ሌሊቶች በገቡ ጊዜ شد مئزره ያኔ ይታጠቃሉ የአላህ መልእክተኛ ማለት ነው። ሚእዘር ብሎ ማለት ውስጥ የሚለበስ ልብስ ነው። ያንን ያጠብቃሉ የአላህ መልእክተኛ። አይ ኪናያ ይህ ቅኔ ነው፣ ከሴቶቻቸው ከሚስቶቻቸው ይርቁ ነበር ለማለት። ይህ ማለት ነው የአላህ መልእክተኛን ከሁሉ ዱንያዊ ነገር ተቋርጠው ያኔ ወደ አኺራ የሚቀጣጩበት የሆነ እንደሆነ ያሳያል ማለት ነው። ወአህያ ለይለሁ ሌሊቶቹን ህያው ያደርጓቸው ነበር የአላህ መልእክተኛ በዒባዳ ማለት ነው። የ10ቱ ቀናቶች ሌሊቶች
የአላህ መልእክተኛ አለይሂ ሰላቱ ወሰላም በዒባዳ በመልካም ስራ ህያው ያደርጓቸው ነበር ይህም ብቻ አይደለም ወአይቀዛ አህለሁ ያኒ ቤተሰቦቻቸውንም የአላህ መልእክተኛ ይቀሰቅሱ ነበር የአላህ መልእክተኛ ቤተሰቦቻቸውን ይቀሰቅሱ ነበር ይህ ምንአክል እነዚህ ሌሊቶች ልዩ ትኩረት የሚሰጣቸው እንደሆነ ያሳያል ማለት ነው የአላህ መልእክተኛ የነዚህ 10 ቀናቶች ፈዳኢል በእነዚህ በ10 ቀናቶች ውስጥ ያለው መልካም ኸይር ነገር ቤተሰቦቻቸውን ይቋደሱ ዘንዳ ያኔ ይቀሰቅሷቸው ነበር ሌሊት እንዲሰግዱ በዒባዳ እንዲያሳልፉ ያደርጓቸው ነበር ይሄንንም ምን ያሳያል የነዚህ ቀናቶች ውድነትና ምንአክል አንገብጋቢ እንደሆኑ ያሳያል ማለት ነው وكذلك في المسند عنها أهنم كعائشة بتزجب حديث قالت من تلالج كان النبي صلى الله عليه وسلم يا الله ملكتني نبروا يخلط العشرين بالصلاة ونوم يا الله ملكتني رمضان يمجمراوچو هيا ليليتوچ بصلاة بعبادة بانقلف ያሳልፏቸው ነበር ይሰግዳሉም ይተኛሉም ትላለች واذا كان العشر ነገር ግን 10ኛው የመጨረሻው ሌሊቶች ሲገቡ ግን ሸመረ وشد المئزر ሸመረ አይ يتهيأ له للعبادة بالجد ማለት ነው በጣም በጥንካሬ በጣም በጉጉት ማለት ነው በዒባዳ ላይ ምን ያደርጋሉ ይዘጋጃሉ ለዒባዳ ማለት ነው ዝግጁ ሆነው 10ቱ ሌሊቶች ውስጥ ይገባሉ ማለት ነው وكذلك ማለት ነው ሽርጣቸውንም ይታጠቃሉ አይ بمعنى ለዒባዳ ጠንካራ ሆነው ከሌሎች ዱንያዊ ከዒባዳ ከሚያዘናጉ ከሁሉ ነገራቶች ርቀው የአላህ መልእክተኛ እነዚህ 10 ሌሊቶች ያሳልፏቸው ነበር ማለት ነው ስለዚህ እነዚህ ሌሊቶች እኛም ላይ አላህ Subhanahu Wa Ta'ala ፍቃድ ከሆነ እንግዲህ ከፊት ለፊታችን ይመጣሉ ማለት ነው ስለዚህ እነዚህ ሌሊቶች ብዙ ሰዎች ፈضላቸውን አያውቅም ብዙ ሰዎች ልክ እንደ ሌሎቹ ሌሊቶች ነው የሚያዩዋቸው በል እንደውም አብዛኛው የኛ ማህበረሰብ ወይም ደግሞ እኛ ማለት ይቻላል አብዛኞቻችን እነዚህ ሌሊቶች ላይ እንዳከማለን እንሳነፋለን ማለት ነው መጀመሪያው ላይ ነሻጣ ይኖራል አንድ 5-10 ሌሊቶች አንድ ሰው ይነሽጣል ተራዊ በመስገድ ቁርአን በመቅራት መልካም ስራ በመስራት ላይ ይነሽጣል وكذلك ማለት ነው የተወሰነ ጥንካሬ ካለው የሁለተኛው 10-20ም ላይ ይጠነክራል ነገር ግን የመጨረሻ ዋና ጥንካሬ የሚያስፈልግበት የመጨረሻዎቹ 10 ሌሊቶች ላይ ብዙ ሰው ይሳነፋል ማለት ነው በጣም ይዳከማል ወደ ኋላ ይላል ማለት ነው ከሶላት ወደ ኋላ ይላል ቁርአኑ ማለት ነው በል ያኒ ረመዳኑ ሊወጣ እየተቃረበ በሄደ ቁጥር ምንድነው የሚያደርገው የሰው ልጅ ያኒ አብዛኛው ማለት ይቻላል ሙስሊሙ ያኒ በዒድ ዝግጅት ውስጥ ይገባል ማለት ነው የተለያዩ ነገራቶች በማሰናዳት ለዒድ ዝግጅት ውስጥ ይገባና ረመዳን ዋና ሊጠቀምባቸው የሚገቡ የሆኑ 10ቱ ሌሊቶች ላይ ይዘናጋሉ ማለት ነው ነገር ግን የአላህ መልእክተኛ ከኛ በተቃራኒ ነበሩ ማለት ነው የመጀመሪያዎቹ 20ዎቹ ሌሊት በእንቅልፍ በሶላት ያሳልፉታል ነገር ግን የመጨረሻው 10 ሌሊት ሲገባ ግን የአላህ መልእክተኛ በጣም ይታጠቃሉ ለዒባዳ ዝግጁ ይሆናሉ ሌሊቶቹን ማለት ነው ህያው ያደርጋሉ ማለት ነው እነዚህ ሌሊቶች እንግዲህ በዒባዳ ነው ሊያልፉ የሚገባው ብዙ ሰዎች ወይም አብዛኛው አንዳንድ ቦታዎች ሙስሊሞች ሌሊቶቹ ህያው ያደርጓቸዋል ነገር ግን ህያው የሚያደርጓቸው በዒባዳ አይደለም ወይም እነሱ ዒባዳ ብለው በሚያስቡት በጫት በመቃም የተለያዩ ነገራቶች ማድረግ ነው የሚያሳልፏቸው ይሄም ተገቢ አይደለም ማለት ነው እነዚህ ሌሊቶች እነዚህ ወቅቶች በዒባዳ ነው ሊያልፉ የሚገባው ዒባዳ ብሎ ማለት ደግሞ እንደሚታወቀው ያኔ በቁርአን በሐዲስ የጸደቁ አላህ የሚወዳቸው መልእክተኛው አለይሂ ሰላቱ ወሰላም ያዘዙባቸው የሆኑትን ነው እንጂ ጫት እየቃሙ ነሺዳ እየነሸዱ ወይም ደግሞ ማለት ነው የተለያዩ አላህና መልእክተኛው የማይወዷቸው ነገራቶች እየሰሩ ሌሊቱ ህያው ያደረጉ ሌሊቱን ህያው አደረኩኝ ማለት አይቻልም ስለዚህ ሌሊቱ ህያው ማድረግ ማለት በምንድነው እንቅልፍ አጥቶ ማደር በተለያዩ ነገራቶች አንዳንዱ ፊልም እያየ ተለያዩ ነገራቶች ያደረገ ሌሊቱን እንቅልፍ አጥቶ ያድራል ማለት ነው ነገር ግን በዒባዳ አይሆንም ይህ ሰው ህያው አደረገ አይባልም የአላህ መልእክተኛ بالعمل الصالح ነበር ህያው የሚያደርጓቸው ስለዚህ ይሄንን ነው ይገባል እነዚህ አውቃት الثمينه ውድ ናቸው ያኔ በማይገባ በሆነ ነገር ልናሳልፋቸው አይገባ ማለት ነው ቀድራቸው ቦታቸው ልናውቅላቸው ይገባል ማለት ነው ስለዚህ እነዚህ ሌሊቶች ሲመጡ ያኔ በተለያዩ ነገራቶች ሌሊቱን ያሳልፋሉ ነገር ግን ወቅቱ ለቂያም ሲመጣ ናሙ ይተኛሉ እንቅልፍ ላይ ይሆናሉ ማለት ነው አብዛኛው ደግሞ በእንቅልፍ ያሳልፋል እነዚህ 10ቱ ሌሊቶች ከሌሎች ሌሊቶች የሚለዩት የሆነ ነገር ምንም አይታይበትም خلاص ኖርማል ሌሊት ነው የሚያደርጋቸው ማለት ነው ይሄም ትክክል አይሆንም ያኔ በዒባዳ ልናሳልፋቸው
ይገባል ማለት ነው ምክንያቱም የአላህ መልእክተኛ አለይሂ ሰላቱ ወሰለም በእንዲህ አይነት መልኩ ያሳልፉ ነበር በል ሰለፎቻችንም ቀደምቶቻችንም ማለት ነው ለነዚህ ሌሊቶች ልዩ ትኩረት ይሰጡ ነበር يعني من شدة يعني حبهم للعشر الأواخر 10 الأواخر ላላቸው ጉጉት ውዴታ የተነሳ حتى ምን ያደርጉ ነበር ልብስ ሁሉ ያዘጋጁ ነበር يعني መስጂዳቸው ማለት ነው አዘጋጅተው يعني መስጂዳቸው ሽቶ የተለያዩ ነገር አድርገው አዲስ ልብስ ያዘጋጁ ነበር ሱብሃንአላህ አዲስ ልብስ ገላቸው ታጥበው እያንዳንዱ ሌሊት ማለት ነው በዚህ ሁኔታ ምን ያደርጉ ነበር ያሳልፉት ነበር يعني كما يعني يفعل النخعي امام النخعي رحمه الله تعالى إن يدرج نبر وكذلك أيوب السختياني فقد كان يغتسل ليلة 23 و24 ويلبس ثيابا جديدا ويحرص على التطي تلايو نقراتوش بمادرق يقواقوا نبر مالتنا እነዚህ ለይለተል ቀድርን ይከጀልባቸዋል ተብሎ የሚታሰቡ ሌሊቶች ገላውን የታጠበ ሽቶ የተቀባ ማለት ነው በጉጉት ማለት ነው ሌሊቱን ይተባበቁ ነበር ማሰለፎቻችን ማለት ነው كان ثابت البناني أن تميم الداري كان له حلة يعني تميم الداري حلة نبرو بتعم يعني كومبليت يونا لبس نبرو اشتراها ب1000 درهم يعني بعند شي درهم يجزا يونا كومبليت لبس نبرو وكان يرتديها في الليلة التي ترجى فيها ليلة القدر انقدي ليلة القدر يالو 10 الأواخر ነው በረመዳን የመጨረሻዎቹ ሌሊት ላይ ነው ስለዚህ በተለይ ዊትር ላይ ይከጀላል እነዚህ ሌሊቶች ላይ ምን ያደርግ ነበር ወጥ የሆነ ልብሱን ይለብሳል አዲስ የሆነ ማለት ነው የገዛው ልብሱን ይለብሳል ከዚያ በኋላ በጉጉት ሌሊቶቹን ይተባበቅና ያሳልፍ ነበር ማለት ነው ይሄ ሁሉ የሚያሳየው ምንድነው ለነዚህ ለ10 ቀናቶች ቀደምቶች ምናክል ትኩረት ይሰጡት እንደነበረ ነው ማለት ነው كان السلف في الليالي العشر الأواخر من شهر رمضان لا يقتصرون على أنفسهم فقط بل سلفوች ቀደምቶች እነዚህ 10 ሌሊቶች በዒባዳ ለራሳቸው ብቻ ያኔ አያሳጥሩም ነበር ምን ያደርጉ ነበር ያኔ በመልእክተኛው አለይሂ ሰላቱ ወሰለም መልካም ሞዴል በመከተል የሳቸውን ፈለግ በመከተል ቤተሰቦቻቸውን ያነቁ ነበር ሰለፎችንም ይሄን ያደርጉ ነበር አያስተኛቸውም ነበር 10 الأواخر ተነሱ ስገዱ ይሏቸው ነበር كان طلحه يأمر نساءه وخدمه وبناته يعني طلحه ምን ያደርግ ነበር ሴቶቹን وكذلك ልጆቹን ኻዳሚዎቹን ማለት ነው እንዳለ በቂያም ሌሊት ቆሞ ይያለ በእነዚህ 10ቱ ሌሊቶች እንዲያሳልፏቸው ያደርግ ነበር ምን ይላቸው ነበር ሶሉ ስገዱ ወለው ረካዓተይን ይላቸው ነበር ሁለቱም እንኳን ረካዓ ቢሆን ተነሱ ስገዱ ይሄንን ኸይር يعني ተጋሩ ይያለ ይቀሰቅሳቸው ነበር ማለት ነው قال ابراهيم بن وكيع ابراهيم بن وكيع የተባለው ምን ያደርግ ነበር ምን አለ እሱ ማለት ነው كان ابي አባቴ ነበር يصلي ይሰግድ ነበር በሶላት ነበር የሚያሳልፋቸው فلا يبقى في دارنا احد الا صلى ግቢያችን يعني ያለ ማንንም አይቀርም ነበር ይሰገደ ቢሆን እንጂ እንዲሰግዱ ያደርጋቸው ነበር ይቀሰቅሳቸው ነበር حتى جارنا حتى እንደውም ጎረቤታችን እንኳን ሳይቀር ተመልከቱ ማለት ነው እሳቸውም ነቅተው ቤተሰቦቻቸውን አንቅተው حتى ወደ ጎረቤት እስከ መሸጋገር ይደርሱ ነበር ማለት ነው ሰለፎች ይሄን አክል ለነዚህ ለ10ቱ ቀናቶች ትኩረት ይሰጧቸው ነበር ማለት ነው እነዚህ 10 ቀናቶች ለየት ከሚያደርጋቸው ከሆኑ ኸሳኢሶች መለያዎች ውስጥ يعني اعتكاف አለ ان النبي صلى الله عليه وسلم كان يعتكف فيها እነዚህ 10 ሌሊቶች ላይ የአላህ መልእክተኛ ኢዕቲካፍ ይገቡ ነበር ኢዕቲካፍ መግባት ብሎ ማለት يعني اعتكاف ብሎ ማለት لزوم المسجد መስጂድን መያዝ ማለት ነው ለምን ተብሎ للتفرغ لطاعه الله عز وجل الله ለመገዛት ለዒባዳ ለመልካም ስራ ተብሎ አንድ ሰው ከተለያዩ ነገራቶችን ተቋርጦ ወደ መስጂድ መግባት ወደ አላህ Subhanahu Wa Ta'ala ፊቱን ማዞር ወደ መስጂድ መዞር ይሄ ምን ይባላል ኢዕቲካፍ ይባላል የአላህ መልእክተኛ አለይሂ ሰላቱ ወሰለም እነዚህ 10 ሌሊቶች በኢዕቲካፍ ያሳልፏቸው ነበር ይህ ኢዕቲካፍ መግባት ሱና ነው ለወንዱም ለሴቱም ማለት ነው ወንዱም ሴቱም ሱና ይገባ يعني ኢዕቲካፍ ይገባል የተወደደ ሱና ነው ምክንያቱም ይሄ ነገር የጸደቀ ነው በቁርአን በሐዲስ وكذلك በዑለሞች ኢጅማዕን ተጠቅሷል ይሄ ነገር የጸደቀ እንደሆነ ማለት ነው ሴቶችን ምክ እንደዚሁ ማለት ነው መፍሰዳ የሌለው ከሆነ ፊትና የማይመጣ ከሆነ የቤተሰቦቻቸው ምሳሌ የልጆቻቸውን ሐቅ የማይጎል ከሆነ وكذلك የባሎቻቸውን ሐቅ ልክ እንደዚሁ ማለት ነው የማይሻማ ከሆነ ሴቶችን ማለት ነው ኢዕቲካፍ መግባት ይችላሉ የአላህ መልእክተኛም ባልተቤቶች መልእክተኛው አለይሂ ሰላቱ ሰላም ከሞቱ በኋላ በህይወትም ይያሉ ኢዕቲካፍ
ይገቡ እንደነበረ ተወስቷልና ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ኢዕቲካፍ ገብተዋል፣ ሰሃቦችንም ገብተዋል። ወከዛሊከ ማለት ነው ሰሃቦች እሳቸው መልእክተኛ አለይሂ ሰላቱ ወሰላም ከሞቱ በኋላ እነዚህ ሌሊቶች ላይ ኢዕቲካፍ ይገቡ ነበር። ይሄንንም የሚያሳይ አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ አነ ነብይ ሰለላሁ ዐለይሂ ወሰለም اعتكف العشرة የአላህ መልእክተኛ 10 የመጀመሪያዎቹ ሌሊቶች የመጀመሪያዎቹ 10 الأول ማለት ነው የመጀመሪያዎቹ 10 ሌሊቶች ምን አደረጉ ኢዕቲካፍ ገቡ መጀመሪያ ማለት ነው። ثم اعتكف العشر الأوسط ከዚያም ደግሞ መልሰው በሌላው ረመዳን يعني መሃል ላይ ያሉት 10 ሌሊቶች ኢዕቲካፍ ገቡ። ከዚያ ምን አሉ ثم قال إني أعتكف العشر الأول التمس هذه الليلة أي ليلة القدر ማለት ነው ያቺ ውዷ ሌሊትን ፈልጌ ኢዕቲካፍ የመጀመሪያውን ኢዕቲካፍ አደረግኩ አሉ። ثم اعتكف العشر الأوسط ከዚያም መሃል ላይ ያለውን ኢዕቲካፍ እንዳደረጉ ገለጹ። ثم أتيت فقيل لي ከዚያም በመናሜ ተመቶ እንዲተባልኩኝ አሉ። እንግዲህ رؤية الأنبياء وحي ነው የአንቢያዎች ህልም ወህይ ነው። ከዚያ በመናሜ እንዲተባልኩኝ فقيل لي إنها في العشر الأواخر እቺ የምትፈልጋት ውዷ ሌሊት ليلة القدر ማለት ነው የውሳኔዋ ሌሊት ወይም የተከበረችዋ ሌሊት የعشر الأواخر ላይ ነው ያለችው በመጨረሻዎቹ 10 ሌሊት ላይ ነው ያለችው። ስለዚህ እዛ ላይ ነው ያለችው እዛ ላይ ፈልግ ተባልኩኝ አሉ። ከዚያ ምን አሉ فمن أحب منكم أن يعتكف فليعتكف ከናንተ ውስጥ ማለት ነው በእነዚህ 10 ሌሊቶች ኢዕቲካፍ መግባት የፈለገ ምን ያድርግ ኢዕቲካፍ ያደርጋል። وكذلك بخاري ومسلم بتزجب حديث لا إناتنا عائشة رضي الله عنها قالت كان النبي صلى الله عليه وسلم يعتكف العشر الأواخر يا الله ملكتنيا كرمضان أسرتو ليلتوش مجرشوچو اعتكاف يغو نبره حتى توفاه الله عز وجل الله مالتنو يمجرشاو موت اسكامت أباتشو درس مالتنو اسكيموتو درس ثم اعتكف أزواجه من بعده كزيام يملكتنيا عليه الصلاة والسلام بالتبيتوج كملكتنيا بوهالا ምን አደረጉ ይሄንን የሳቸውን ሱና ተከትለው ኢዕቲካፍ ገቡ ማለት ነው። ኢዕቲካፍ የአላህ መልእክተኛ ባልተቤቶች ገቡ ማለት ስለዚህ ሱና ነው። ለዛ ነው ኢማሙ አህመድ ረሂመሁላሁ ተዓላ لا اعلم من احد من العلماء خلافا ان الاعتكاف مسنون ከዑለሞች አላውቅም ኢዕቲካፍ መግባት ሱና መሆኑን ይሄንን የሚጻረር ማለት ነው። ሱና ነው ይላሉ አይ ግዴታ እንዳልሆነ ለመጠቆም ነው ማለት ነው። ስለዚህ የአላህ መልእክተኛ አለይሂ ሰላቱ ወሰላም እነዚህ 10 ሌሊቶች ላይ ነጥለው ኢዕቲካፍ መግባታቸው وكذلك ባልተቤቶቻቸው እሳቸውም ከሞቱ በኋላ እነዚህ 10 ሌሊቶች ላይ ኢዕቲካፍ መግባታቸው ሰሃቦችንም ማለት ነው በእነዚህ በ10ቱ ሌሊቶች ላይ ኢዕቲካፍ መግባታቸው ይህ የሚያሳየው ምንድነው እነዚህ 10 ሌሊቶች ምናከል ውድ እንደሆኑና በእነዚህ 10 ሌሊቶች ውስጥ በዒባዳ መጠንከር ምናከል ከባድ አጅር የሚያስገኝ እንደሆነ የሚያሳይ የሆነ ነገር ነው ማለት ነው። በእነዚህ ሌሊቶች ከሚሰሩ መልካም ስራዎች ውስጥ ያኔ ዒባዳዎች ሁሉ እዚህ ሌሊቶች ላይ መስራት መታገል ከኛ ላይ የሚጠበቅ ይሆናል ማለት ነው። ኢክታር ሚን ትላወት القرآن ቁርአን መቅራትን ማብዛት ምክንያቱም እነዚህ ሌሊቶች ረመዳን በአጠቃላይ ቁርአን መቅራት ማብዛት ያኔ በጣም ትኩረት መስጠት ከሌላው ጊዜ በላይ አበስተን መቅራት ይጠበቃል ረመዳን ላይ ምክንያቱም ረመዳን ቁርአን የወረደበት ወር ስለሆነ በተለይ ደግሞ 10ሩ ላይ ደግሞ ማብዛት ይጠበቅብናል። ለዛ ነው ኢብኑ ረጀብ ረሂመሁላሁ ተዓላ كان السلف يتلون القرآن في شهر رمضان قدمتوج يعني رمضان سيغبا لقرآن ليو تكرت يسطو نبره في الصلاة وغيرها صلاة وسطهونهم كصلاة وجم قرآن من يادرغو نبره يقرو نبره معناتنا. لذان امام الزهري رحمه الله تعالى اذا دخل رمضان يقول رمضان سيغبا من ينبره انما هو تلاوة القرآن وإطعام الطعام يهور የቁርአን ወር ነው وكذلك مسكينوችን የማብያ ወር ነው እያለ ወደዛ ይዞር ነበር ማለት ነው። ኢማሙ ማሊክ ረሂመሁላህ እንደሚታወቀው ያኔ ረመዳን ሲገባ ምን ያደርግ ነበር ያኔ ሐዲስ የሚያስተምረውን ያኔ ሐልቃ እሱን ይተውና ወዴት ይዞር ነበር ወደ ቁርአን ነበር የሚዞረው ማለት ነው። በተለይ 10 አዋኺር ላይ ደግሞ ትኩረት ይሰጡ ነበር ሰለፎች። وكان قتادة رحمه الله من ያደርግ ነበር يختم القرآن في كل 7 ليالي በእያንዳንዱ 7 ሌሊት ያختም ነበር ዳኢመን ሁሌ ማለት ነው። ሁሌ እያንዳንዱ 7 ሌሊት ምን ያደርግ ነበር በ7 ሌሊት ቁርአን ያختም ነበር ቀታዳ። ረመዳን ሲገባ وفي رمضان في كل 30 ረመዳን ሲገባ ደግሞ በእያንዳንዱ 3 ቀን በ3 ሌሊት ምን ያደርግ ነበር ቁርአን ያختም ነበር። وفي 10 الاواخر
የመጨረሻዎቹ ደግሞ የረመዳን 10 ሌሊቶች ሲገቡ ደግሞ في كل ليلة በእያንዳንዱ ሌሊት ማለት ተመልከቱ በኖርማል ቀኑ ምን ያደርግ ነበር በ7 ቀን ያختማል ረመዳን ሲገባ በ3 ቀን ያختማል 10 الأواخر ሲገባ ደግሞ በጣም ጥረቱ ይጨምርና ምን ያደርጋል ማለት ነው በእያንዳንዱ ቀን ያختም ነበር وكذلك وكان إبراهيم النخعي رحمه الله إبراهيم النخعي السمن يعرق نبأ يختم القرآن في رمضان في كل 3 ليالي بيان داندو صوص كان قرآن يختم نبأ رمضان وسط مالتنا وفي 10 الأواخر يمجر شوتشو 10 الأواخر 10 ليلة سيغبوسا في كل ليلتين بيان داندو هلا ليلة قرآن من يعرق نبأ يختم نبأ مالتنا وكان الأسود وكذلك رحمه الله تعالى يقرأ القرآن كله في ليلة في جميع الشهور بهل وراتوج مال بهل وراتوج كرمضان مجي من يعرق نبر قرآن مالتنا بهل ليلة يختم نبر مالتنا سبحان الله تملكته كان الشافعي رحمه الله تعالى إمام الشافعي يختم القرآن في شهر رمضان 60 ختمة رمضان لي سلسة جزي يختم نبر بكن هلتي مالتنا تملكته بكن بماتا بكن هلتي 60 ጊዜ ያختሙ ነበር ይሄ ቀደምቶች እነዚህ ሰለፎቻችን ለቁርአን ምን ያክል ትኩረት ይሰጡ እንደነበር ያሳያል ማለት ነው እንደኛ አይደሉ እኛ ራሳችን እንፈትሽ ራሳችን ምን ያክል እየቀራን ነው ቁርአን ረመዳን ከገባስ ምን ያክል አختምን ረመዳን ከገባ ማለት ነው ምን ያክል ቀርተናል ረመዳን ከገባ ምን ያክል ሐራችን ሁኔታችን ለውጠናል በዒባዳ ምን ያክል ጠንክረናል ያኒ ለመልካም ነገር ምን ያክል ውስጣችን ተቀባይነት እንዲኖረው አድርገናል ይሄን ራሳችን መፈተሽ ይተበቅብናል ማለት ብዙዎቻችን ገና ነን ረመዳን አሁን ሊያንንበት ወር ልክ ከረመዳን በፊት እንደነበረው ወር በል እንደው የባሰበትም ይኖራል አንዳንዱ ማለት ነው ጭራሽ ቁርአን ያልቀራ ቁርአን ከፍቶ ማያ አይጠፋም وكذلك ማለት ነው ጭራሽ ለቁርአን ቦታ የማይሰጥ አለ ማለት ነው وكذلك በመልካም ስራ በሶላታችን ላይ ያኔ ሱና ሶላቶች በመስከል ላይ ተራዊህ በመስከል ላይ ذكر ላይ وكذلك በሌሎች ዒባዳዎች ላይ ረመዳን ላይ በጣም ምን ልንሆን ይገባል ጥረት እናደርግ ይገባል ለዚያ ነው መልእክተኛው አለይሂ ሰላቱ ሰላም ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወድ الناس በጣም ያኒ ለጋስ ቸር ይሆኑ ነበር وكان اجود ما يكون في رمضان ላይ ደግሞ ሱብሃንአላህ በጣም ምን ያደርጉ ነበር የበረቱ ይሆኑ ነበር ማለት ነው ልክ ከምን በخير ነገር በል ካነ አጅወዱ بالخير የአላህ መልእክተኛ በመልካም ላይ በጣም ፈጣን ይሆኑ ነበር من الريح المرسله በጣም ፈጣን ከሆነ ንፋስ የበለጠ ማለት ነው ፈጣን ከሆነ ንፋስ በላይ የአላህ መልእክተኛ አለይሂ ሰላቱ ሰላም በጣም ፈጣን ነበሩ ለዒባዳ ማለት ነው ይሄ ነው መልእክተኛው አለይሂ ሰላም ሞዴላችን አስተማሪያችን መሪያችን መልእክተኛ እንዲህ ነበሩ እኛ ደግሞ የእሳቸውን ሱና ተከታይ ነን የምንል ከሆነ የእሳቸውን ፈለግ እንከተላለን የምንል ከሆነ ይሄው ልናደርገው ይገባል ከላይ እንዳየነው ይሄው ሰለፎቻችን ለቁርአን ምን ያክል ትኩረት እንደሚሰጡ እንደነበረ ያያየን ነው እንግዲህ መልእክተኛው በሐዲሳቸውን በዚህ ላይ ገፋፍተውናል የቀረው ቁርአንን ቅሩት فإنه يأتي يوم القيامة شفيعا لأصحابه ለባልደረባው يوم القيامة አስታራቂ ሆኖ ይመጣል يوم القيامة እንግዲህ በጣም ብዙ ነገራቶች ከባድ የሆኑ ሁኔታዎች የሚገጥሙበት ሁኔታ አለ በዚያ ሰዓት ላይ ማለት ነው ፀሐይ ስንዝር በቀረበበት ያኔ ያንዳንዱ ሰው በወንጀሉ ልክ ማለት ነው በላቡ በሚጥለቀለቅበት አላህ Subhanahu Wa Ta'ala ከዚህ በፊት ተቆጥቶት ከዚያም በኋላ የማይቆጣውን የሆነ ቁጣ በሚቆጣበት በዚያ በከባድ ሰዓት ላይ የሰው ልጆች በጥም በዚያ በሚቃጠሉበት በዚያ ሰዓት ላይ ሰዎች የሚያስታርቃቸው ወደ አላህ የሚያቀርባቸው ይፈልጋሉ ማለት ነው የቁርአን ባልተቤት ከሆነ ግን ቁርአንን አዘውትሮ የሚቀራ ቁርአንን ያሐፈዘ ቁርአንን በቁርአን የሚሰራ ለቁርአን ትኩረት የሚሰጥ ሰው ከሆነ ግን ቁርአን ይመጣና ከጌታው ጋር ያስታርቀዋል ማለት ነው ጌታዬ ሆይ ምን አድርጓል እኔን ያኔ እንቅልፍ ከልክየዋለሁ ሌሊት ተነስቶ ይሰግድበት ነበር ሰዎች በሚተኙ ሰዓት ላይ ሰዎች ማለት ተዘናክተው ለቁርአን ችለባሉ በሆነ ሰዓት ላይ እሱ ግን ለቁርአን ቅድማ ይሰጥ ነበር ሌሊት ማለት ነው ተነስቶ ይሰግድበት ነበር ሌሊት ተነስቶ ይቀራው ነበር ለቁርአን ብሎ እንቅልፉን አጥቷል ለቁርአን ብሎ ደክሟል ስለዚህ ያ አላህ ምን ሆነው ዛሬ ታረቀው ስለዚህ ሻፊዕ ሙሸፈዕ ነው የዚያን ቀን ማለት ነው አስታራቂነቱ ተቀባይነት ያገኛል ቁርአን ማለት ነው ሱረቱል በቀራ ወአሉ ኢምራን ያኔ ያጠሉታል ከዚያ ለጌታው ለአላህ Subhanahu Wa Ta'ala ያኔ አስታራቂ ሆነው ይቀርባሉ ማለት ይሄ ትልቅ ፈድል ነው ትልቅ ኒዕማ ነው ጸጋ ነው ማለት ነው من قرأ حرفا من كتاب الله فله بها حسنه እንደሚታወቀው በዚህ ቁርአን አንዲት ፊደል ያነበበ ለሱ 10 ያኔ ምን እንዳለው ጅማሬ ማለት ነው ከዚያም በላይ ይታጠፍለታል በንያው ልክ ማለት ነው وكذلك ማለት ነው ለቁርአን ባለው ውዴታ ፍቅር እንዲሁ ትኩረት ልክ ያኔ አድዓፈን ከثيرا ምን ይሆናል ይባዛለታል ማለት ነው والحسنه ب10 امثالها ከዛም አድዓፈን ከثيرا እያለ ስለሚሄድ ማለት ነው ስለዚህ አንድ ሰው ምሳሌ አንድ ገጽ ቢቀራ ምን ያክል አጅር ያገኛል በአንድ ገጽ ውስጥ ምን ያክል ፊደል ነው ያለው
ያንን በትንሽ ውስጥ በ10 እናባዛው ምን ያክል ነው አጅር ያለው ሱብሃንአላህ ለዛ ነው የውመል ቂያማ ለሳሂብ القرآن ምን ይባላል يقال لصاحب القرآن اقرا ቁርአን ቅራ ይባላል ተመልከቱ እዚያ አኺራ ላይ ማለት ነው ጀነት ላይ اقرا القرآن ይባላል ወርቃ ወረትል كما كنت ترتل في الدنيا ዱንያ ላይ ስታነብ እንደነበርከው አንብብ ዱንያ ላይ ስትቀራ እንደነበርክ ቀራ ይባላል ተመልከቱ ዛሬ ዱንያ ላይ ቁርአን ማንቀራ ከሆነ ለቁርአን ፍቅር ጉጉት የሌለን ከሆነ እንዴት አድርገን ይዛን የምንቀራው ስለዚህ ልንቀራ አንችልም ማለት ነው ነገር ግን ዱንያ ላይ ለቁርአን ትኩረት የሚሰጥና በጣም ከቁርአን ጋር አላቃው ግንኙነቱ ያማረ የሆነ ሰው ከሆነ ሱብሃንአላህ እዚህ ሲያነበው እዚህ በሚያምር ድምጽ ደስ በሚል ሁኔታ የሚያነብ የነበረን ሰው ልክ እዚያም በዚያ ሁኔታ ነው የሚያነበው ማለት ነው ከዚያ ምን ይባላል ውጣ ጀነት ደረጃ ተሻገር ወደ ላይ ይባላል فإن منزلتك عند آخر آية تقرأها ጀነት ላይ ያንተ ደረጃ ያንተ ማረፊያ የሚሆነው ያኔ ቀርተህ ስታቆም የመጨረሻ የምታቆምበት አንቀጽ ድረስ ነው ይባላል ስለዚህ እስከ ቀራ ድረስ ወደ ላይ ጀነት ላይ ደረጃው ከፍ ያደረገ ወደ ላይ ይወጣል ማለት ነው ስለዚህ ይሄ ማለት ምን ያክል ለቁርአን ቦታ መስጠት እንዳለብን የሚያሳይ የሆነ ነገር ነው ማለት ነው ስለዚህ የተዘናጋን ይሆንን ያላኸተምን ይሆንን ትኩረት ማንሰጥ ይሆንን ስለዚህ ትኩረት እንሰጥ ይገባል ብዙዎቻችን ቁርአን እንዳንቀራ ረመዳን ላይ እንዳንጠቀም በተለይ 10 አዋኺር ላይ ማለት ነው ተገቢ ቦታ እንዳንሰጥ የሚያደርገን ምንድነው ስልካችን ነው የተለያዩ ያኔ ማህበራዊ ሚዲያዎች ናቸው በዚያ ቢዚ እንሆናለን ማለት ነው hatta ረመዳን ገብቶ ብዙዎቻችን ይበስብናል ይሄንን ውድ ሰዓት ይሄንን ውድ ወር በመልካም ከማሳለፍ ይልቅ የተለያዩ ሚዲያዎች ላይ ተጠደን በተለያዩ ማለት ነው ነገር በመጻፍ በማይረቡ በሆነ ነገራቶች በስልክ በተለያዩ ተራበው ነገራቶች ቢዚ እንሆናለን ማለት ነው በላንዳንዱ ማለት ነው በወንጀል የሚያሳልፈዋል አላህ ለሚያመጻለ በዚህ ወር ከዚያ በፊት የሰራው የሆነውን ወንጀል አስምሮ ከዛ በፊት የሰራው የሆነውን ስህተቱን አብሶ ያኔ በመልካም ያኔ ከረመዳን በኋላ ላለው ህይወቱ ላለው ጊዜው መልካም ሰንቆ ነፍሲያውን ተርቢያ ማድረግ ነፍሲያውን በመልካም ማለማመድ ሲገባው በዚህ በተከበረ ወር ራሱ ምንም ያደርጋል ወንጀል የሚፈጽማል አላህን የሚያምጻለ ማለት ነው ስለዚህ በመልካም ልናስብ ያኔ ልናሳልፈው ይገባል ለዛ ነው ابن جوزي رحمه الله تعالى اظنه هو እሱ ይመስለኛል ምን ይላል ረመዳን ብሎ ማለት ያኔ ልክ እንደ ያዕቆብ ልጆች ናቸው ይላል ረመዳን ልክ ያኔ ከኢኽወቲ ዩሱፍ ይላል ረመዳን ወር ከሌሎች ወራቶች አንፃር ስናየው ልክ እንደ ዩሱፍ ወንድሞች ናቸው ይላል ዩሱፍ ወንድሞች ከዩሱፍ ጋር እንግዲህ ያዕቆብ ልጆች 12 ናቸው እንደሚታወቀውም ደግሞ ወራቶች 12 ናቸው ነገር ግን ማለት አሽሁር ያኔ እነዚህ 12 ወራቶች ከያዕቆብ ልጆች አንፃር ታወዳደረ በኋላ شهر رمضان ግን بين الشهور كيوسف بين اخوته رمضان ከሌሎች ወራቶች አንፃር ሲታይ ልክ ዩሱፍ ያዕቆብ ዘንዳ ማለት ነው ከሌሎች ልጆቹ አንፃር ያለውን ብልጫ አይነት ነው ይላል ያኔ ያመሳሰለ ማለት ነው ምክንያቱም ያዕቆብ 12 ልጆች አሉት ከነዚህ ከ12ቱ ማለት ነው በጣም የሚወዱት በጣም ቦታ ይሰጡት የነበረው የትኛውን ነው ዩሱፍን ነው ዩሱፍን ልክ እንደዛው ነው አላህ Subhanahu Wa Ta'ala ከነዚህ ከ12ቱ ልዩ ቦታ የሚሰጠው ትልቅ ቦታ ትኩረት አላህ Subhanahu Wa Ta'ala እንድንሰጠው ያዘዘንም መልካም ስራ በጣም በእጥፍ እንዲባዛ ያደረገው የትኛው ወር ነው ይሄ ወር ነው በተለይ ለወንጀለኛ ያመሳስለዋል ምን ይላል ለወንጀለኛ ዩሱፍ ያኒ ያዕቆብ እነዚያ 11 ልጆች እያሉት ዩሱፍ ያኔ ከጠፋ በኋላ አጠገባቸው ያኔ አባታቸው አጠገባቸው ሆኖ እያያቸው ያኔ የሚሰሩትን እያየ ሁሉ ነገር እንኳን እየखाደሙት አይኑ ወይም ደግሞ ትኩረቱ ልቡ ወዴት ነበር ተሰቅሎ የነበረው ወደ ዩሱፍ ነበር ልክ ዩሱፍ ያኔ ቀሚሱ ሲልክሳ ወቢያضت عينه አይኑ ማለት ነው ተከፈተ ማለት ነው አይኑ በራ ተመልከቱ ገና ዩሱፍ ሳይመጣ ምን ቀሚሱ ሲላክ ማለት ነው ልክ እንደዚሁ ዓሲ ወንጀለኛ የሆነ ሰው ልክ ረመዳን ሲገባ ጥረት ካደረገ ልክ እንደዚሁ ነው አይኑ ይበራል በወንጀል ያኔ የጨለመው ልቡ ይከፈታል ከዚያ በኋላ ማለት ነው እስትግፋር አድርጎ ተውበት አድርጎ ከረመዳን በኋላ ያለው ህይወቱ ያኔ ስንቅ ይሰንቃል ማለት ነው ልክ እንደዚያ ያደርጋል ነገር ግን ያልተጠቀመበት የሆነሳ ያኔ ይሄንን ትልቅ እድል በከንቱ በዋዛ ያሳልፋል ማለት ነው በእነዚህ ወራቶች ከሚሰሩት ውስጥ እንግዲህ ጾም አንደኛ ዋናው ነው በጾም መበርታት ጾማችንን የሚያበላሹ ከሆነ ነገራቶች መጠንቀቅ ረመዳናችን ማለት ነው በዚክር በዒባዳ በመልካም ስራ ማሳለፍ وكذلك الاكثار من الذكر والاستغفار والدعاء دعاء ማብዛት ከዱዓ የሚዘናጋ ብዙ ሰው አለ ይሄ የዱዓ ወር ነው ዱዓ ማድረግ አለብን استغفار ማብዛት አለብን ዚክር ማብዛት አለብን
ያኒ ምላሳችን በዚህ ወር استغفار ካለመደ ምላሳችን ማለት ነው በዚህ ወር ማለት ነው ቁርአን መቅራት ካለመደ ያኒ አካላችን ሰውነታችን በዚህ ወር ላይ ማለት ነው ለዒባዳ ቀጥ ካላለ ያኒ ለዒባዳ የሚጓጓ ካልሆነ በየትኛው ወር ነው ያኒ ልንስተካከል የምንችለው በዚህ ወር ላይ ያልተስተካከልን በዚህ ወር ላይ ማለት ወንጀላችን ያልተማረልን ሱብሃንአላህ ተመልከቱ ሸይጣን ታስሮ ነፍሲያችን በጣም በሚደክምበት በዚህ ወር ላይ በመልካም ስራ ማንበረታ ከሆነ በኸይር ስራ ማለት ነው ማንታገል ከሆነ ነፍሲያችን ማናስተካክላት ከሆነ ስርዓት ማናስይዛት ከሆነ በየትኛው ወር ነው የምንስተካከለው መቼ ነው የምንስተካከለው አጀላችን መጥቶ ያኒ ድንገት ሊወስድ እንደሚችል ደግሞ መርሳት የለብንም ማለት ነው ስለዚህ ይህ የእድላችን ያኒ የእድሜያችን ትልቅ እድል ነው ልንጠቀምበት ይገባል ስንቶች ናቸው ሲናፍቁት የነበረ ስንቶች ናቸው ሲፈልጉት የነበረ ነገር ግን አላገኙትም አላህ መርጦናል ሐቂቃ ማለት ነው ይሄ ትልቅ እድል ሰጥቶናል ልንጠቀምበት ይገባል ይሄው ግማሹ አልፏል ግማሹን የቀረው ያለፈው አልፏል መልካም ሰርተን ከሆነ ተጠቅመንበት ከሆነ አልহামዱሊላህ አላህ ልናመሰግን ይገባል አላህ በመልካም ላይ መልካም እንዲጨምርልን ይበልጥ እስቲቃማው እንዲሰጠን ልንለምን ይገባል ነገር ግን የተዘናጋን ካለን ያኔ በጣም ተቅሲር ወደ ኋላ ምንል ካለን ግን ይሄን እድል ልንጠቀመው ይገባል አሁንም አለ ማስተካከል እንችላለን ህይወታችንን መለወጥ እንችላለን ያኔ ወንጀላችንን ማስማር እንችላለን ምክንያቱም ውዱ ሌሊቶች ይሄው ቀጣይ ይጠብቁናልና ማለት ነው طيب እነዚህ 10ቱ ሌሊቶች በጣም ልዩ ካደረጋቸውና ከሌሎቹ ሌሊቶች የሚለያቸው የሆነው ከሆኑ ነገራቶች ውስጥ አንዱ በውስጡ ለይለተል ቀድር አለ ማለት ነው የውሳኔዋ ሌሊት አላህ Subhanahu Wa Ta'ala በተከበረው ቁርአኑ ኢና አንዘልናሁ ፊ ለይለቲን ሙባረካ ኢና አንዘልናሁ ቁርአንን አወረድነው አለ አላህ Subhanahu Wa Ta'ala ፊ ለይለቲን ሙባረካ በረካ በተሞላባት የተባረከች በሆነችዋ ሌሊት አወረድናት ይላል መቼ ነው ይሄ በረካ እነዚህ 10ቱ ሌሊቶች ስለዚህ በበረካ የተሞሉ ናቸው ማለት ነው ለምን ቁርአን የወረደባቸው ሌሊቶች ስለሆነ ስለዚህ እነዚህ 10ቱ ቀናቶች አላህ Subhanahu Wa Ta'ala በረካ እንዳለባቸው በበረካ የተሞሉ እንደሆኑ አላህ Subhanahu Wa Ta'ala ገለጸልን ማለት ነው ኢና ኩና ሙንዚሪን ፊሃ ይፍረቁ ኩሉ አምሪን ሐኪም በእነዚህ ሌሊቶች በእነዚህ ማለት ነው ውድ ሌሊቶች ላይ ምን ይደረጋል ይለያል ይገለጻል አላህ Subhanahu Wa Ta'ala ኩሉ አምሪን ሐኪም የተወሰነ ነገር ሁሉ ያኔ የሚፈቀድ ነገር ሁሉ አላህ Subhanahu Wa Ta'ala በዚህ ሌሊቶች ላይ ይወስናል ማለት ነው በዚህ ሌሊቶች ላይ ይወስንበታል ከምን ከለውህ المحفوظ ማለት ነው يفصل من اللوح المحفوظ الى الكتبه ከለውህ المحفوظ ላይ ካለው ነገር የአመት ውሳኔ ማለት ነው ሪስቅህ አጀልህ ኸይር መልካሙ እያንዳንዱ ነገር አመቱ ላይ የሚሆነው ነገር ሁሉ ከለውህ المحفوظ ተወስዶ ለከተባ ለነዚህ ለጸሐፊዎች ማለት ነው ለመላእክቶች እጅ የሚገባበት ውሳኔ የሚወሰንበት የሆነ ሌሊት የሆነው ለይለተል ቀድር ያለው በእነዚህ በ10ቱ ቀናቶች ነው ማለት ነው የአላህ መልእክተኛ ይፈልጓቸው ነበር እነዚህ 10ቱ ሌሊቶች ላይ አላህ Subhanahu Wa Ta'ala በስሙ በለይለተል ቀድር እንግዲህ ቁርአን አውርዷል አንድ ሱራ ማለት ነው ኢና አንዘልናሁ ፊ ለይለቲል ቀድር وما أدراك ما ليلة القدر ليلة القدر خير من ألف شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر الله سبحانه وتعالى يعني أنزلناه إلى القرآن المات إن أوردنا القرآن في ليلة القدر بوساني والليل قدر سبال بمعنى شرف وتعظيم يعني يلاك يتكبر بهونه والليل قرآن أوردنا بزا كتفسر ويم دمو قدر بمعنى التقدير والقضاء أي بوساني والليل በውሳኔዋ ሌሊት ወይም በተከበረችዋ የላቀች በሆነችዋ ሌሊት ውስጥ ቁርአንን አወረድነው ይላል ስለዚህ ሌሊቷ የላቀች ሌሊት ነው እነዚህ ቀናቶች ያኔ የተከበሩ ቦታ የሚሰጣቸው ቁርአን የወረደባቸው ይሄን ትልቅ የሙስሊሞች መመሪያ ቁርአን የወረደበት የሆነ ሌሊት ነው وما أدراك ما ليلة القدر ليلة القدر خير من ألف شهر ይሄ ሌሊት ተመልከቱ አንድ ሌሊት ናት እቺ ሌሊት خير من ألف شهر ከአንድ ሺህ ወር በላይ ናት ይላል አንድ ሺህ ወር ብሎ ማለት 83 አመት ከ4 ወር ማለት 83 አመት ከ4 ወር ተመልከቱ አንዲት ሌሊት ህያው አድርገህ በዚህች አንዲት ሌሊት ውስጥ አላህ ከገጠመህ ለይለተል ቀድር ማለት ነው 83 አመት ከ4 ወር በላይ የሆነ መልካም ስራ እንደሰራ ይጻፍልሃል ተመልከቱ ይሄ ምን ያክል ኸይር እንደሆነ ማለት ነው ለዛ ነው ኢብኑ ቀይም ረሂመሁላሁ ተዓላ 10 አዋኺር ላይ እንግዲህ እንደሚታወቀው ለይለተል ቀድር 10 አዋኺር ላይ ያለው የመጨረሻዎቹ 10 ሌሊቶች ላይ ነው ያለው አንድ ሰው 10ቱ ሌሊቶች ማለት ነው 10ቱ ሌሊቶች በዒባዳ ህያው ካደረገ ያለ ምንም ጥርጥር እቺ ሌሊት አግኝቷታል ስለዚህ 83 አመት ከ4 ወር በላይ የሆነ ዒባዳ እንደፈጸመ ይቆጠርለታል ተመልከቱ
ስለዚህ 10 ሌሊቶች በጣም አያም ማዕዱዳት በጣም አጭር ቀናቶች ናቸው ሐቂቃ ማለት ነው 10 ቀን ማለት በጣም አጭር ቀን ነው ቀደም እንዳልኩ ያኔ ኢብኑ ቀይም ረሂመሁላሁ ተዓላ ምን ይላል ያኔ እቺ ሌሊት ለይለቱል ቀድር የተባለችው ኸይሩ ሚን አልፍ ሸህር የተባለችው እቺ ሌሊት እንኳን በ10ቱ ቀን ላይ ነች ተብላ ይቀርና አለ በ10ሩ ቀን ይቀርና አመቱ ውስጥ ባሉ ቀናቶች ውስጥ አንድ ቀን ነው ቢባል አለ አመቱ ሁሉ ቆማል ይላል ተመልከቱ ምክንያቱም እንደቀላል የሚታይ አይደለም ከ83 በላይ አመት መልካም ስራ እንደሰራ ነው የሚጻፈልን ስለዚህ እነዚህ 10ቱ ቀናቶች ውስጥ ምን አለ ለይለቱል ቀድር አለ ስለዚህ አንድ ሰው 10ቱ ሌሊቶች አላህ ባገራለት በዒባዳ ዱዓ ያደረገ ዚክር ያደረገ ቁርአን እየቀራ ኸይር እየሰራ ማለት ነው አቅሙ በቻለው ጥረት ያደረገ 10 ሌሊት ካሳለፈ ይሄን ትልቅ ምንዳ ያገኛል ማለት ነው ይሄን ትልቅ የሆነ ጸጋ ያገኛል ማለት ነው ተነዘሉል መላኢካ ሱብሃንአላህ ያቺ ሌሊት መላእክቶች በረህመት በእዝነት በኸይር የሚወርዱበት የሆነ ሌሊት ነው ወሩህ ከذلك ጅብሪል የሚወርድበት መላእክቶች እንግዲህ ወደ ምድር በመልካም አላህ ልኳቸው ነው የሚወርዱትና የሚወርዱበት በኢድኒ ረቢሂም ሚን ኩሊ አምር እንግዲህ ከነገራቶች አላህ በወሰነው ነገር ያንን አላህ እንትን ያለውን ነገር ይዘው ወደ ምድር ላይ ይወርዳሉ ማለት ነው ሰላሙን ሂ hatta መጥለዕ الفجر እስከ ፈጅር ንጋት ድረስ ማለት ነው ሌሊቷ ሰላማዊ ሌሊት እንደሆነች የዛች ሌሊት ማለት ነው ገለጸ ማለት ነው ስለዚህ 10 ቀን ምን አላት ሐቂቃ ማለት ነው 10 ሌሊት ያው ማድረግ ምን ይከብዳል ሐቂቃ እውነት ኸይር ፈላጊ ከሆነን እውነት ጀነት ምን ጓጓ ከሆነን እውነት የአላህ Subhanahu Ta'ala ውዴታ እንዲሁም ደግሞ ይሄን ረመዳን በመልካም በኸይር እንዲቋጨልን የምንፈልግ ከሆነ እነዚህ 10 ሌሊቶች ማሳለፍ በጣም ቀላል ነው ማለት ስለዚህ ጥረት እናደርግ ይገባል አላህ Subhanahu Ta'ala እንዲያግዘንም ዱዓ ልናደርግ ይገባል ያኔ በመልካም ስራ ልናሳልፍ ይገባል ያኔ ካሁኑ መዘጋጀት አለብን 10ቱ ቀናቶች ሊገቡት የተወሰኑ ቀናቶች ነው የቀረው ስለዚህ ያኔ በቃ ቀኑ ሲገባ ተነክራለሁ ብለህ አትዘናጋ አሁኑኑ ጀምረው አሁኑኑ ጀምረህ ተዘጋጅ ተነሳሳ በዒባዳ አሁኑኑ ጀምረህ ሌሊቱ በተወሰነ ያው ለማድረግ ሞክር ተራዊህ በመስገድ ያኔ ዒባዳ በመስራት አሁኑኑ ተዘጋጅ ከዛ 10ሩ ቀን ሲገባ ማለት ነው በተከታታይ ማለት ነው ያው እንድታረጋቸው በዚያ ላይ ያግዝ ዘንዳ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ያንን ሌሊት ያው ከሚያደርጉት እንዲሁም የውሳኔዋ ሌሊት ወይም ደግሞ የተከበረችው ሌሊት የተባለችው ሌሊትን ቀድርን እንዲወፍቀን አላህ Subhanahu